ሰላም እንዴት ናችሁ? እንዴት ከረማችሁ? እስቲ አንድ ከምወደው መጽሐፍ ላይ ትንሽዬ ነገር ልበላችሁ። ተሰቀለ ቢሉኝ ባርኔጣው ነው ብዬ ይላል። መጽሐፉ መመሰላችሁ ዶክተር አሸብር እና ሌሎችም ይባላል የአሌክስ አብርሃም መጽሐፍ ነው። ተሰቀለ ቢሉኝ ባርኔጣው ነው ብዬ የአራተኛ አመት ተማሪዎች ሳለን አስቻለው የሚባል ጓደኛችን ለ8 የምንጋራውን ዶርም ውስጥ ራሱን በቀበቶ ሰቅሎ ተገኘ። አስደንጋጭ አሳዛኝ ጉዳይ። አስቻለው የለየለት ሱሰኛ ነበረ። የሞተ ሰው ወቀስክ አትበሉኝና ያጨሳል፣ ይቅማል፣ ይጠጣል። ያገኘውን ሁሉ ይጠጣል። በተለይ ጠላ ነፍሱ ነው። ውሃ እንኳን ሲጠጣ ትፍትፍ ይላል። በጠላ ገፈት ለምዶበት ሀሺሽ ምናምንም ከመውሰድ አልፎ ግቢ ውስጥ ያከፋፍል ነበረ። እረ አብዛኛውን አበዛኸው እንዳትሉኝ እንጂ ሴተኛ አዳሪም ሳይቀር ዶርም ይዞ ይመጣ ነበረ። አልፎ አልፎ እንግሊዘኛ ጣል የምታደርግ ሴተኛ አዳሪ ከገጠመቻችሁ ግቢ ጎራ ብላ ልታውቅ ትችላለች ብላችሁ ጠርጥሩ። ያው አንዳንዴ ደግሞ ታጥቦ የተሰጣ ልብስ ያነሳ ነበረ። የተለያዩ ነገሮችንም እየተባለ ይታማል። እኔ እንኳን ቲሸርቴን ከወሰደብኝ በኋላ እንዲህ ሲል አስፈቅዶኛል። አብርሽ ያንተ መሆኗን ሳላውቅ ያቺን ሁልጊዜ የምትለብሳትን ሰማያዊ ቲሸርት ወስጃታለሁ። እናስቻለው ራሱን ሰቅሎ ሞተ። ታዲያ ብዙ ተማሪዎች እኛ ዶርም እየመጡ አስተዛዘኑን። አስቹ አሪፍ ልጅ ነበረ፣ አይዞን ወይ አስቹ፣ ሆዱ እኮ ንጹህ ነው፣ ላፉ ይናገራል እንጂ እንዴ ምን አደረገ መሰላችሁ እያሉ ስለ ደግነቱ ስለ ቸርነቱ እንደ ጉድ አወሩ። ሲቆይ ዶርማችን በር ላይ በቀይ ተጽፎ የተገኘው ሙሾ እንዲህ ይል ነበረ። ተሰቀለ ቢሉኝ ባርኔጣው ነው ብዬ፣ ተሰቀለ ቢሉኝ ያው ሱሪው ነው ብዬ፣ ተሰቀለ ቢሉኝ ግሬዱ ነው ብዬ፣ ለካስ አስቻለው ነው ትልቁ ዱርዬ። ቢከፋንም ነገሩን በቅሬታ ፈገግታ አለፍ ነው። ማታ ግማሹ ተኝቶ አንዳንዶቹም አልጋቸውን ጋርደው እያጠኑ፣ አስናቀ የሚባለው የዶርማችን ልጅ ግን ምንም ለማለት ፈልጎ ነው አለ ፊቱ ላይ ቁጣ እየተንተገተገ። እኔን ነበር የጠየቀኝ። ጫማዬን እየፈታሁ ነበረ ልተኛ። ምኑን አስኔ አልኩት አይኔን ከጫማ ማሰሪያዬ ላይ ሳልነቅል። በር ላይ የተጻፈው ግጥም ነዋ። ያው ሙድ ለመያዝ ነው ምናምን ነው የሚሆነው። የግቢን ነገር ታውቀው የለ ያንተ ሀዘን የሌላው ሀዘን ላይሆን ይችላል አልኩት ቀለል አድርጌ። ኖ ሙድማ አይደለም፣ ሆን ተብሎ የጎጃምን ሕዝብ ታሪክ ለማጉደፍ የተሰራ ሴራ ነው ብሎ የጠረጴዛውን በቡጢ ደቃው። እረ አስኔ ምን ያገናኘዋል? ጎጃም እዛ ማዶ፣ ዩኒቨርሲቲው እዚህ። ዩኒቨርሲቲ እንጂ ስንቱን ታሪክ ኩል የሚኩሉ ስንቱን ጥላሸት የሚቀቡ የተንኮል ማጀት። ቆይ አስቻለው የሽሮ ሜዳ ልጅ የተጻፈው ስለሱ እና ጎጃም አልኩት ሳቅ እየተናነቀኝ። ተሰቀለ ቢሉኝ ባርኔጣው ነው ብዬ፣ ለካስ በላይ ኖሯል ትልቁ ሰውዬ የሚለውን ግጥም ነው እኮ ቀይረው ለማንም ዱርዬ የሚጠቀሙበት። አያስቻለውንማ ማንም አትለው። አይደብርህም? ትላንት ተለይቶን ዛሬ አንዱን ጫማዬን ፈትቼ አንዱን ሳልፈታ ክርክር። አይዶን ኬር የበላይን ክብር በማንም ደደብ አይጎድፍም አለ። እንደዛሬው ሲበሳጭ አይቼው አላውቅም። በጣም እየጮኸ ስለነበረ የሚናገረውን የዶርም ልጆች ከተኙበት እየበረገጉ ተነሱ። የሚያጠኑ ግርዶሻቸውንም ገለጥ እያደረጉ ብቅ አሉ። ምንድነው ሰላም አይደላችሁም? አለ ገብረ መስቀል በአስናቀ ጩኸት ከእንቅልፉ በርግጎ ተነስቶ። ማን ጠራህ አንተን? አለ አስናቀ በበለጠ ቁጣ ለነገር ተጋብዞ። አለ እሺ ቤተሰቦችን ሰላጣ ለማዘጋጀት ሰላጣ ቅጠል፣ መኮሮኒ፣ ነጭ ሽንኩርት፣ ቀይ ሽንኩርት፣ ቲማቲም፣ ቃሪያ፣ አቮካዶ እንዲሁም ድሬሲንግ ላይ ደግሞ ሎሚ አለ፣ ቆንዶ በርበሬ፣ ትንሽ ማር ጣዕሙን ያው ለየት ያደርግልናል።
ግማሽ ብርቱካን እና ጨው፣ ኦሊቭ ኦይል አድርገን ቀምመነዋል። ቆንጆ ሰላጣ ነው። ስፔሻሊ ጾም ላይ ላላችሁ ሰዎች ብትሞክሩት ደስ ይለኛል።